ምንድነው የሚታገደው? በዓለማት ሁሉ ላይ ተንቀሳቅሼ እንዲሰብክና እንዳገለግል የመጀመሪያው ላይሰንስ ከእግዚአብሔር ተሰጥቶኛል። ምንም አይነት ሰራዊት አንፈልግም እያልክ የተናገርክበት ነገር አለ። እኛ ወደ አደባባይ ወጥተን በሚሊዮን የሚቆጠር ህዝብ የእግዚአብሔርን ወንጌል ለመስማት ስለመጣ በዛ ስፍራ በተሰበሰበው ህዝብ መሃል ምንም አይነት ጥቃት እንዳይደርስበት የሰማዩ ጥበቃ እንዳለ ሆኖ በምድር ላይ ግን በዛ ስፍራ የሚሰበሰበውን የህዝቡን ደህንነት ለማወክ የሚመጣ ኃይል ካለ ህዝቡን ለመጠበቅ ነው ሰራዊት የመጣው። ቢሮ ውስጥ ለተቀመጠ ሰው ሰራዊት ለምንድን ነው የሚመደበው? ሰራዊት መመደቡ ደግሞ እንደ ኃጢያት ለምን ታየ? ከሁለት ሳምንት በፊት በአዲስ አበባ መስቀል አደባባይ በነበረው ኮንፈረንስ በኢቲቪ እና በተለያዩ ሶሻል ሚዲያዎች ተዘግቦ ሰራዊት ወጥቶ መንገድ ሲዘጋ፣ ትራፊክ ፖሊስ ወጥቶ መንገድ ሲዘጋ በዛን ሰዓት ለምንድን ነው ልክ የሆነው? ካውንስሉ ባዘጋጀው በመስቀል አደባባዩ ኮንፈረንስ ሲያስተናግድ የነበረው እኮ አሸር ብቻ አይደለም፣ በሺዎች የሚቆጠር ሰራዊት በመስቀል አደባባዩ ፕሮግራም ተሰማርቶ እንደ አሸር እያስተናገደ ነበር። ለሁለት ተከታታይ ቀናት መንገዱ ተዘግቶ ነበር። ሁሉም ነገር እናንተ ስታደርጉ ልክ ሆኖ እኛ ስናደርግ ልክ የማይሆንበት ምንም ምክንያት የለም። በሐዋሳ የተደረገው አቀባበል ላንተ ቢሆን በእርግጠኝነት ልክ ነው፣ ለኔ ስለሆነ ግን ስህተት ሆኖ ታየ። ታግዷል በምትለው በካውንስሉ ወረቀት ነው እንደ እኔ እየሰበኩ ያለው። ምንድነው የሚታገደው? በዓለማት ሁሉ ላይ ተንቀሳቅሼ እንዲሰብክና እንዳገለግል የመጀመሪያው ላይሰንስ ከእግዚአብሔር ተሰጥቶኛል። ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ሲበኩ የሚለው ትልቅ ላይሰንስ ነው። ታግዷል ያለው ካውንስሉ ከሆነ ካውንስሉ እንደ ካውንስል ሌጋል በሆነ ደብዳቤ ይጠይቀኝ። ካውንስሉ ተጥሷል ብሎ የሚያምነው የተኛው ደንብ እንደሆነ ጠርቶ በሚያነጋግርበት ጊዜ ምላሽ ሰጣለሁ። ተጥሶ ከሆነ ያሳምነኝ፣ ካልተጣሰ ደግሞ የጣሰው ራሱ ስለሆነ መጣሱን ያምናል። በኢትዮጵያ ምድር በነ ዘመን ለተሰራው ለትልልቅ ስራዎች እውቅና መስጠት ባትችሉ አትሊስት ሰውን እንደ ሰው ማክበር፣ ጠርቶ ማነጋገር በጣም አስፈላጊ ነው። ምንም ያልተረዳ ህዝብ በእኛ ጉዳይ ሁሉ ካውንስሉ ስልጣን ያለው ይመስላል። በእኔም ሆነ በተቋሙ ጉዳይ ካውንስሉ ስልጣኑ የተገደበ ነው። የኔ አገልግሎት ተጠርነቱ ለካውንስሉ ሳይሆን ለእግዚአብሔር ነው። መልእክቴን ሳጠቃልል በአገር ውስጥና ከአገር ውጭ ያላችሁ ሰዎች በቀጣይም ጊዜ በክራይስት አርሚ ጉዳይ ላይ አዲስ ነገር ሲኖር እየመጣው መልእክት አስተላልፋለሁ። ካውንስሉ የሰጠውን ወረቀት ካውንስሉ ሊያግድ ይችላል። ከካውንስሉ በፊት ክራይስት አርሚ በመላው ዓለም ወንጌልን በመስበክ ለብዙ ሰዎች መዳን የሆነች ቤተክርስቲያን ናት። ከካውንስሉም በኋላ ትቀጥላለች። በዚሁ አጋጣሚ እንዳውም ከፊታችን እሁድ ከጠዋቱ 12 ሰዓት ጀምሮ ድንቅ ፕሮግራም አለ። እያንዳንዱ ሰው ቤተሰቦቹና ጓደኞቹን ጋብዞ በዚህ ፕሮግራም ይገኝ። ወንጌል ይቀጥላል፣ እኛም እንቀጥላለን። በሚቀጥለው ጊዜ እንገናኛለን። በመላው ዓለም ሆናችሁ መልእክቴን ያዳመጣችሁ የጌታ ቤተሰቦች ሰላምና ጸጋ ከሁላችሁም ጋር ይሁን። አሜን። የመሻሻው አብይና የሾላው ነብይ በተራ ውጭንብር እጅ አይሰጡም ብሎ የተናገረው ነብይ እዩ ጩፋ። ሰላም ጤና ለእናንተ ይሁን ውድ የኢቲኢ ኒውስ ቤተሰቦች፣ የዛሬው ዜናችን እነሆ። ነገሩ እንዲህ ነው። እዩ ጩፋ የተባለው ፓስተር በአዋሳ ወንጌልን ሊሰብክ በሄደ ጊዜ ብዙ የመንግስት አካላት በፓትሮልም በተለያዩ የወታደርና መሳሪያዎች ታጅበው በተለያዩ ቪኤቶች ታጅበው ሲሄድ የወንጌሉ አማኞች ማለትም ትልልቆች ተቃውሞ አንስተውበታል። አንደኛው ድሮም ተቃውሞ የሚነሳበት በዘይት ነው። ለምንድነው ዘይት እያወጣ የሚሸጠው? ይሄ መጽሐፍ ቅዱስ ያልተጠቀሰ ቃል ነው ተብሎ እንዲያቆም ይሄንን ነገር ተደግሮታል፣ በተደጋጋሚ ተነግሮታል። እሱ ግን ያው ገቢም ስለሚያገኝበትም ሰዎችም ስለሚድኑበትም ይሄንን ነገር ማቆም አልፈቀደም። ሌላኛው ደግሞ በሐዋሳ ላይ በተደረገለት ሲሆን ይሄ ግርግር ነው፣ ይሄ አላስፈላጊ ነገር ነው። ወንጌልን ልሰብክ ነው እንጂ የምትሄደው በማርሽ ባንድና በመሳሪያ ታጅበህ አይደለም የምትሄደው ብለው ነግረውታል። እሱም ግን የመለሰላቸው መልስ የመሻሻው አብይና የሾላው ነብይ መቼም ቢሆን አይወድቁም ነው። ይህም ማለትም አልሰማችሁ ማለት ነው። አይደለም ማርሽ ባንድ ቀርቶ አይደለም በፖሊስ መታጀብ ቀርቶ ገና ከዚህ የተሻለም እናደርጋለን ብሎ ዝምታውን ሰብሯል። እዩ ጩፋ ለጊዜው ራሱን ለራሱ በሰጠው የሾላው ነብይ ብለን እንጥራው። የሾላው ነብይ
ቀጣይ እቅዱ እንዳነጋገሩ ከሆነ እንደራሱ እሱ ባመነበት መንገድ ነገሩ እንደሚያካሂደው እና በሙሉ ወንጌል አመራር ስር እንደማይሆን በራሱ መንገድ ሲጓዝም እንቅፋት ማንም እንደማይገባበት ተናግሯል። ወደፊት በግል ጀት እየተንቀሳቀሱ ወንጌልን የሚሰብኩ በየክልላትም ሆነ በየሀገርም ደረጃ በክልል ጀት እየተንቀሳቀስን ወንጌልን እንሰብካለን በማለት ንግግራቸውን ጨምረው ተናግረዋል። ማን? የሾላው ነብይ። ታግዷልም የሚባል ወሬ እየተወራበት እንደሆነ ስለሰማም ይመስላል። እኔ አልታገድኩም፣ እኔ ሁሌ ወንጌልን ነው የምሰብከው፣ የሾላው ነብይ መቼም አይወድቅም ብሎ ተናግሯል። እዩ ጩፋ ማለትም የሾላው መንግስት። ውድ የኢቲኢ ኒውስ ቤተሰቦች እጥር ምጥን ያለ ትክክለኛ ፈጣን መረጃን እነሆ እንካችሁ ብለን ሰጥተናችኋል። እናንተም በምላሻችሁ ቻናላችንን ሰብስክራይብ፣ ቪዲዮአችንን ላይክ በማድረግ እኛን ሰፖርት ያድርጉን። ደህና ሆኑ ውድ የኢቲኢ ኒውስ ቤተሰቦች።